አንድ ሰው ቪዛው ኤክስፓየር አድርጎ ካንሰል ተደርጎ ኦር ደግሞ ቪዛው ሪቮክ ተደርጎ አሜሪካ ውስጥ መቆየት ይችላል። ቪዛ አለን ማለት በአሜሪካ ውስጥ መቆየት እንችላለን ማለት አይደለም። ቪዛ እና ስታተስ የተለያዩ ነገር ናቸው። አንድ ሰው ቪዛ ኖሮት ኤፍ1 ሊሆን ይችላል፣ ቢ1ም የተለያየ ቪዛ ታይፖች አሜሪካ ውስጥ መግባት ይችላል ማለት አይደለም። ቪዛ አሜሪካ ውስጥ የመግቢያ ዶክመንት እንጂ ይችላል የሚል አይደለም። ይችላል የሚለውን የሚወስድለት ከስተም ኤንድ ቦርደር ፕሮቴክሽን ነው። ዋንስ ከገባ በኋላ ደግሞ ምን ያህል ጊዜ እንደሚቆይ ስታተሱ ምን እንደሚል ከቆየ በኋላ የሚወስነው ሌላ ዲፓርትመንት ነው። ስለዚህ ተማሪዎች ቪዛቸው ሪቮክ ተደርጎ ኤፍ1 ስታተሳቸው ማለት ነው ኤፍ1 ቪዛቸው ማለት ነው ይሄ ሪቮክ ተደርጎ ግን ሊጋሊ አሜሪካ ውስጥ መኖር ይችላሉ አስሎንጋስ ስታተሳቸው ኤፍ1 ስታተሳቸው ተርሚኔት እስካልተደረገ ድረስ ማለት ነው። ስለዚህ የኤፍ1 ስታተሳቸውን ቼክ የሚያደርጉበት ሴቪስ የሚባል ፕሮግራም ነው። ይሄ ስቱደንትስ ኤንድ ኤክስቼንጅ ቪዚተር ኢንፎርሜሽን ሲስተም ነው። የዲኤችኤስ እና ኮሌጆች ዩኒቨርሲቲ ኮሌጆች በጋራ ራን የሚያደርጉት ሲስተም ነው። በዚህ ሲስተም ውስጥ ተማሪዎች ያላቸውን ስታተስ አሁን ላይ ኤፍ1 ስታተሳቸው ጄ1 ስታተሳቸው አክቲቭ እንደሆነ ማየት ይችላሉ ማለት ነው። ስለዚህ አሁን ላይ ትልቅ ኢሹ ስታተስ ተርሚኔት መደረግ ነው። ስታተሳቸው ተርሚኔት እየተደረጉ ያሉ ተማሪዎች በብዙ ምክንያት ነው። አንዳንዶቹ እንደሰማችሁት የፖለቲካል ሪዝን ነው፣ አንዳንዶቹ የክሪሚናል ሪዝን ነው፣ አንዳንዶቹ ጋፕ ያልተማሩበት ሂደት በመኖሩ ያን ጋፕ አስመልክቶ ነው ተርሚኔት እየተደረገ ያሉ። ብዙ ኢትዮጵያኖችን የሚያሳስበው ኢሹ የሚመስለኝ ጋፕ ይር ነው። ለምሳሌ በኤፍ1 ስታተስ አሉ አሜሪካ ውስጥ፣ ነገር ግን ትምህርታቸውን ያቋርጣሉ። ስለዚህ ስታተሳቸው ላይ ጋፕ አለ። ኮሌጅ ኢሚዲየትሊ የመጣንበት ኮሌጅ በ15 ቀን ውስጥ ለዲኤችኤስ በሴቪስ ፕሮግራም ያሳውቃል ያ ተማሪ ስታተሱን ኪፕ እንዳላደረገ። በዚህ ሰዓት ዲኤችኤስ ተርሚኔት ያደርጋል ያን ስታተስ ማለት ነው የስቱደንት ስታተስ። ከዛ አይስ ያን ሰው አስሮ ዲቴንሽን ውስጥ አስገብቶ ከሀገር የማስወጣት ስልጣን ይኖረዋል ማለት ነው። ስለዚህ ስታተሳችን ጋፕ ያለበት ሰዎች ይህን በአስቸኳይ ማስተካከል ይኖርብናል፣ ወይም ደግሞ በኤፍ1 ስታተሳችን ተርሚኔት እንደተደረገ ካወቅን በኋላ ማድረግ የሚኖርብን ሌላ ሊጋል ስታተስ ውስጥ በፍጥነት መግባት ይኖርብናል። ስለዚህ አንኢምፕሎይመንት ጋፓችን እየሰፋ ያለ፣ ስራ የማግኘት ቻንሳችን እየጠበበ ያለ ተማሪዎች ሊጋሊ አሜሪካ ውስጥ መቆየት የሚያስችለንን ሌሎች መንገዶች ማማተር መመልከት ወሳኝ ነው። ከሊጋል ካውንስሎች ጋር መነጋገር፣ ምን ማድረግ እንዳለባችሁ በአግባቡ በፍጥነት ማወቅ፣ ያን እርምጃ መውሰድ አስፈላጊ ነው ብዬ አስባለሁ።